ብር አልከም ስለው አታውቂኝም ለምን ትደውያለሽ አለኝ ልጅ የምትኖረው ከቤተሰቦች ጋር ነው እና ብር ባለማላከሽ ተቆጣሽ لا መቆጣት ሳይሆን መግባባት አልቻልንም ከዛ ያው ከአራት አመት በፊት ነው ስልክ መደዋወል ያቆምነው لا اله ብሎም ቤተሰቦችን ለካለ ማውረድ ቤቱን ተፈረምልኝ ምናምን የሚል ጥያቄ አመጣ ቤት አላችሁ አዎ ማን ነው የሰራው እኔ ቦታውን የሚገዛው እኔ ነኝ ሰርቼ ማለት ነው እዚህ ከመጣሽ በኋላ لا በፊት ኩዌት ነበርኩ ከኩዌት ኢትዮጵያ ገብቼ ከኢትዮጵያ ነው ወደዚህ የመጣው ኩዌት ያለሽም በትዳር ላይ ነበርሽ እሱ ጋር لا ኩዌት ያለው በሰላም ከሱ ቤት ነው የሄድኩት እሱ ቤት ነው የገባሁት ከሱም ነው ወደ ሳውዲ አረቢያ የመጣው አው ገባይ ስለዚህ ያው በትዳራችሁ ላይ ያለ የተገዛ ቤት ነው እንጂ አብዛኛው ገንዘብ ያንቺ ነው እሱ ምን አስተዋጽኦ አድርጓል ነው ቦታውንም የገዛ ነው የሰራው እሱ ምን አስተዋጽኦ አድርጓል እሱ እንጨቶችን ምናምን ጉልበቱን ከጉልበቱ ሌላ ብር ብዙ አላወጣም لا طيب ለማንኛውም ተፈርምልኝ ማለት ሙሉ በሙሉ ተፈርምልኝ ነው ለምን እንካፈለው ይሆናል ያለው እርሱ ሌላ ግብቶ ወልዷል እዚያው ቤት ላይ ቤተሰቦችም እኔም ባላወቁት ማለት ነው አሁን ነው እኔ ያወቁት እዚያው ቤት ላይ ነው ከውጭ እዛው ቤት ላይ يا الله يا الله يا الله الله ይድረስላችሁ ለማንኛውም አብሽሪ እሺ እኔ አሁን ችግሩን ምንም ፈልጌ ሳይሆን አሁን ከሱ ጋር ንካለኝ ወላ የለኝም የሚለው ነው ምን አለሽና አላታውቂኝም አላውቅሽም ማለት ይሄ እኮ ያው የኩርፊያ ቤትም ቁጭ ብላችሁ የምትባባሉት ነገር ነው አማርኛ ነው ፍቻ አይደለም ይሄ እንደ ፍቻ አይቆጠርም طيب አሁን ይሄን ያክል 8ኛ አመቴ ማለት አሁን ይቻላል ማለት ነው 8ኛ ቀርቶ 80 አመት ለምን አይሆንም ኒካህ አወረድኩኝ ካልተባለ አይወርድም እኮ ነዓም ስለዚህ ኒካህ አለ እናንተ አስተካክለሽ አርመሽ መለያየት እንኳን ካለባችሁ በከራማ ነው ልጅ አለ መሃል ላይ ብዙ መጠላላት የለባችሁም እሱ ለምን አገባ ብለሽም በተለይ በኒካህ ከሆነ ብዙ ይሄን ያህል ጦርነት ልታካሂጂ አይገባሽም እሱ ጥፋቱ እንግዲህ አሁን አንቺ እንዳልሽኝ ከሆነ ማለት ነው እሱ የሚለውን ባንሰማም ቤቱሽ ላይ ማምጣቱ ስተት ነው ከዚያ ደግሞ ፍታ ሲባልም ቤቱን ተፈርምልኝ ማለት ምንም ብዙ አስተዋጽኦ ባላደረገበት እንካፈል ቤቱን መርሐባ መቼም በኒካህ እስካለሽ ድረስ ያለሽውን ገንዘብ ተካፈዩ ምንም አይደለም ባለው በኢትዮጵያ ህግ መሰረት በትዳር ላይ አብራችሁ ያላችሁ እሱ ቢኖረው ወይ አንቺ ቢኖርሽ የጋራ ሊሆን ይገባል እንጂ ሙሉ በሙሉ ተፈርምልኝና እሷ እንደገና በአዲስ ትጀምር በፍጹም አያስከድም አላህ ዘንድም ያስቆጣል አላህን ያስቆጣል ዝናብ ያስከለክላል والله እንግዲህ እሱ እንደዛ ነው ምርጫው እኔ ደግሞ ያው ዝም ምንም ማስበው ነገር ስለሌለኝ ያው ያዘው የሚለውን አቋም ነው የሚያስብ ላ ችግር የለውም አንቺ ምን ችግርሽ ባገባ ወለደ አልহামዱሊላህ ላኪን ንብረትሽን አስከብረሽ ነገ በትወድቂ በትደክሚ ምትኖሪበት አስሽን ምትመሪበትና ህይወትሽን ምትመሪበት ስለሆነ ይሄንን አስተካክላችሁ መኖር አለባችሁ ኒካሁ የግድ እሱ ካልገፋ በስተቀር በኒካህ አርጎ ላሰረ ሴት ፍታ አትፍታ ብለሽ እሱ ጋር መሟገት የለብሽም ኦኬ ሽክራን ጀዛኪላህ